ሰላም የተወደዳችሁ የተከበራችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ነጻነት ነኝ፣ ጠፍቼ ነበር መጥቻለሁ። እናንተስ እንዴት ናችሁ? ያላችሁበት ሰላማችሁ ይብዛ። ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬ ከሳምሪዬ ጋር መጥተናል። ያ ሳምሪ እንግዲህ ብዙዎቻችሁ ታውቋታላችሁ። ከሳምሪ ጋር ከች ብለናል። ሳምሪዬ ሰላም በያቸው። ሰላም ቤተሰብ እንዴት ናችሁ? የነፂ ቤተሰቦች እንዴት ናችሁ? ብዙዎቹ የነፂ ቤተሰቦች ለኔ ቤተሰቦች ናችሁ። ጠፍቻለሁ ትንሽ ጊዜ። አሁን ደግሞ ነፂ መጥታ ባብረን በቪዲዮ መጥተናል። እንዴት ናችሁ? ደህና ናችሁ? አለን እኛ እግዚአብሔር ይመስገን። የጠፋንበትን ምክንያት ኢትዮጵያ ገብተን ነው ያለነው። በቆሎ እየበላን ነው። ያው በቆሎ እየበላን ነው። የተቀቀለ እንብላ ብለናል። በበቀሎ እንትን እያልን ነው፣ እየተለማመን ነው። ተቀብለኛለች። እኔ ትንሽ ቀደም ብያታለሁ። የበቀሎ እሸትም እንዴት አቀቃቀሉ አጠባበሱ እያስለመድኳት ነው። ይሄንን ይመስላል በቆሎ። ለማንኛውም እንብላ። ይሄን አፈቃችሁ ለዚህ ያብቃችሁ ያብሳችሁ ላለውኝ ከሳምሪዬ ጋር ተገናኝተናል። ያ ከስደት መልስ ተገናኝተናል። እግዚአብሔር ይመስገን አገራችን በሰላም ገብተናል። እግዚአብሔር አምላክ እናንተንም በሰላም ለሀገራችሁ ያብቃችሁ ነው የምለው። እኛም በሰላም ያስገባ፣ እናንተንም የልባችሁን ሀሳብ ሞልቶ በሰላም ለሀገራችሁ ያብቃችሁ ነው የምለው። ሳምሪዬ ምን ታስተላልፊያለሽ በስደት ላሉ እህቶቻችን? በስደት ያላችሁ እህቶቻችን ሁላችንም ከስደት እስከመጣን ድረስ እናውቀዋለን የስደትን ኑሮ እና ሁላችሁም ለሀገራችሁ ያብቃችሁ። የልባችሁን መሻት መብርሃን ሞልታላችሁ በሀገራችሁ እንድትኖሩ ያድርጋችሁ። አሜን 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 ብለናል። ያው እንግዲህ ሰምታችኋል። በሰላም ያምጣችሁ ነው የምንለው። ያው እኛም እንግዲህ አዲስ ነን። ኢትዮጵያን ተላምደን እንድንኖር ያድርገን። እንለምዳለን፣ አይዞን እንለምዳለን። ግድ ነው መልመዳችን ያለ ነው። በአገር ምን የሰው ወርቅ ያደምቅ አይደል የሚባለው ሳምሪ በጣም ማን እንዳለ። ስለዚህ መኖራችን ያው መልመዳችን የማይቀር ነው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናንተ ደግሞ አበረታቱን ነው የምንለው። ያው ይሆነን እንግዲህ አበረታቱን። ትንሽ እየቀዘቀዘብን ነው እኛም ቻላላችን ነው የሷን እዚህ ደግሞ ስንመጣ ትንሽ እንግዳ እየሆንን ነው እስከምንለምደው ድረስ። በትክክል እስከዛ ድረስ ደግሞ እናንተ ብቅ ስንል አበረታቱን። እኛም ወደዛው እንድንጸና እንዳንጠፋ አሳድጉን፣ አግዙን እንላለን። ውድ ቤተሰቦቻችን ተጋገዝ ግዴታ ነው። አሁን የነሱ እገዛ ያስፈልገናል አይደል እንዴ? በጣም ቪዲዮ እስከ መጨረሻው በማየት እንዲሁም ደግሞ በማበረታታት ሸር በማድረግ አበረታቱን እንላለን። ያው ከሳምሪዬ ጋር ተገናኝተናል። ስለተገናኘንም ደስ ብሎኛል። እኔ አንቺም ደስ ብሎሻል? በጣም ነው ደስ ያለኝ በእውነት። እና እግዚአብሔር ይመስገን ተገናኝተን ደግሞ እንደዚህ ለማውራት በአካል ለመገናኘት ያበቃን አምላክ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። አሜን። የተመሰገነ ይሁን። ይሄን እያለን እንግዲህ ላይክ ሰብስክራይቡን አትርሱ። እንዲሁም ቪዲዮውን እስከመጨረሻው በማየት ቤተሰብ ሆኑ። እናንተም ከስደት በሰላም እግዚአብሔር ያምጣችሁ። ስትመጡ እንቀበላችኋለን። እንዲሁም ቪዲዮ አብረን እንሰራለን አድርገን እንሰራለን፣ እንቀበላችኋለን። እውነት ለመናገር እኔ እዚህ ከመጣሁ ጀምሮ ቪዲዮ ብዙም ላይብም ሁሉን ነገር ያትቻለሁ። አንቺም እንደኔ? አዎ በጣም እየሰራሽ አይደለም ሳምሪ? እየሰራው አይደለም፣ ቀንሻለሁ። ጭራሽ እየተውኩ ነው ይሄን ሰሞንማ። እኔም እንደዛው እና ደግሞ ስንገባ ትንሽ ቅዝቅዝ ሲል መልሶ ያስጠላልና እንወጣለን፣ ውጥት እንላለን። ስለዚህ አበረታቱን፣ አሳድጉን እንላለን። ይሄንን የምንለው ቤተሰብ እንዲሁም በቆሎ መብላት አትርሱ፣ አትዘንጉ። የተቀቀላለ የተጠበሳለ ሁሉም አለ አይደል ሳምሪ? የሀገራችን በቆሎ ያው በልተን በዛም አለ፣ ግን አይገናኝም። ማኛገር ያው እንግዲህ መሽቷል፣ እንቅልፋችንም እየመጣ ነው። እራታችን በልተናል። ማታ ነው እየሰራንላችሁ ያለ ነው። እራታችንን በልተናል። በበቆሎ ሆዳችንን ያው ፉል አድርገናል። ውሃ እየጠጣን
እሷም ውሃም እየጠጣች ነው። ብቻ አረቄ ሳቀላቅልበት አትቀርም ይመስለኛል። ካለወሩ ደስ አላለኝ። አዎ በብርጭቆ አረቄ ውሃ አይመስለኝም ይሄ ነገር እየሸተተኝ ነው እያለች ነው እንግዲህ። እና ሳምሪዬን ማበረታቷት፣ እኔን ማበረታቴ። ሳምሪም የራሷ ቻናል አላት ለማታውቁ እንግዲህ ቤተሰብ ሆኑ ነው የምለው። አበረታቱን። ቤተሰብ የሆነን መቼም እንተዋወቃለን። ቤተሰብ ያልሆናችሁም ቀስ ብላችሁ ደግሞ ወደ እኔ ቻናል ትገቡና እንበረታታለን። ነፂንም አበረታቷት። እስኪ አንዴ ክፍያ እንኳን ወጥቶላት የልፋቷን ዋጋ እንዲከፍላት አበረታቷት። መቼም አይከፍለኝም ዩቲዩብ። አንድ ቀን ይሆናል አይታወቀው። አንድ ቀን ይሆናል። አብዛኛው ግን እውነት አበረታቷት። የኔ ቤተሰቦች ማለት የአንቺ ቤተሰቦች ናቸው። የአንቺ ቤተሰቦች ማለት የኔ ናቸው አይደል? እንተዋውቃለን ብዬ አስባለሁ። ብዙዎቹ እንተዋውቃለን። ያው አሁን ትንሽ እኔ ተተውኩት ትንሽ ሰሞን ቀዝቀዝ ብዬ ካረሳችሁኝ። እኔም ከአንቺ በኋላ እኮ ብዙም አይደለም ዩቲዩብ ላይ ግን ይሁንና ያ የኔ ቤተሰቦች እሷን ማበረታታት ነው ማበረታቱኝ። እና ኢትዮጵያ ምን ይመስላል ምንድነው አየሩ ያለው ሁኔታ ካላችሁን ደግሞ ያ እንሰራለን በቀጣይ ቪዲዮ። በቀጣይ ቪዲዮ አገር እናሳያችኋለን። የኑሮ ውድነቱንም በዛው እየጠያየቅን አረ ኑሮ ውድነት የለም እንጠይቃለን። ተመጣጣኝ ነው መስለምን እናሳያችኋለን። በዛው ምን ያክል እንትን እንዳለ ምን ያክል ኑሮ ተወዷል ምናምን ይባላል። ግን የሰው ልጅ ከሰራ ይኖራል አይደል? አዎ በትክክል። የትም ቦታ ከሰራን እንኖራለን። የትም ቦታ ደግሞ ኑሮ ያ አንድ አይነት ነው ማለት ወጥተን ስለማንገዛ ይሆናል እንጂ በዛ ባለንበትም ሀገር ርካሽ ሆኖ አይደለም። ግን ሄደንም ከራሳችን አውጥተን ማንገዛ ብዙዎቻችን አለን። ነገር ስንገባ ደግሞ ያ ከራስሽ አውጥተሽ ስትገዢ ብዙ ነገሮች አሉ። ግን እግዚአብሔር ይመስገን እዚህም ነገር የሚካበድ አይደለም ይመስልሻል? አይ ምንም አይደል። የሰው ልጅ ደግሞ ይኖራል። ከሰራ ማንኛውም ሰው መኖር ይችላል። እግዚአብሔር አምላክ ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ላክልን። እንደ ማንኛውም ተሰርቶ ይኖራል እና ነው ወደ ሀገራችን እንላለን። የኑሮ ውድነትን ፈርታችሁ እንዳትቀሩ ነው የምለው እንደኔ። አዎ በጣም እኔ አንድ ቀንም አስፈርቶኝ አያውቅም ይሄ ነገር። አንቺስ? አያውቅም። ቢያውቅማ አትመጭም ነበረ አይደል? ይለመዳል ሁሉም ነገር። ሁሉም ነገር ይለመዳል። ደግሞ እያየሽ ነው እዛ ሀገር ላይ እንዴት ሆነው እንደሚኖሩ። በጣም እኛና እነሱ አንመሳሰል ጭራሽ። በቃ አንገናኝም። ምንም ረዥም አመት ብትሰሪ እዛ ሀገር ላይ አይሞላልሽም ህይወትሽ። በቃ ብዙ ነገሮችን ነው የምናጣው እንጂ ከምናገኛቸው ይልቅ የምናጣቸው ነገሮች ይበዛሉ። እና ማን እንደ ሀገራችን ያው መተን በሀገራችን ተረጋግተን መስራቱ ይሻላል። ረዥም አመት በስደት እድሜያችንን ጊዜያችንን ብዙ ነገሮቻችንን ማጣትም ማቃጠልም የለብንም ባይነኝ እኔ ሳምሪዬ። አንቺስ ምን ታያቸዋለሽ? እንግዲህ በሌላ ቪዲዮ እንመጣለን። የመጨረሻ እድሉ ልስጥሽ። አዎ እንግዲህ ይኖራል። ሁሉም ኑሮ እንዲያኗኗሩ ነው ይኖራል። በትክክል እዛ ሀገርም ይኖራል እዚህም ይኖራል። ያው እንደ ጊዜው ስኖር ያለሽ እውነት ነው እና ይኖራል። አትፍሩ። ኑሮ ውድነቱ ቢባልም ያው እንደምታዩት ነው። እዛ ምልካችሁም አንድ ነገር እንደማይገዛው እየቀጠለ ነው የሚሄደው። እዚህ ግን ትንሽም ብትሆን ያገኛችኋትን ያቺ ነው ብታንስም ብትበዛም ሰርተን እንበላለን። በትክክል የራስን ቤት ይኖርበታል። በትንሿ ነገርም በቃ ደስተኛ ሆነሽ ትኖሪያለሽ። ጊዜሽን ላይፋችንን እንኖራለን። ይሄንን ነው የምንለው። ለቀጣይ ቪዲዮ ደግሞ በአዲስ ቪዲዮ እኛ ደግሞ ዞር ዞር ብለን ስንለምደውም የኑሮውን አመዛዝነን በአዲስ ቪዲዮ እንመጣለን። እስከዛው ድረስ ሰላም ቆዩልን። እንወዳችኋለን።
እንወዳችኋለን። ላይክ